ሰላም እንዴት ናችሁ? ይህ ኪዳ ቲዩብ ነው። ዛሬ እስኪ የግቢ ውሏችንን ባጭሩ እናስቃኛችኋለን። ሰብስክራይብ በማድረግ ተባበሩን። ቴንክ ዩ። ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። ሰብስክራይብ። ውሃ በሰዓት ነው የሚለቀቀው፣ እንደፈለግኩ ሊያታገኝም እና የዛን ቀን በሱ በሱካር ዱቄቱንና ሱካሩን ለባልቀን የበላንበት ቀን አለና መቼም ይሄንን ቀን አረሳውም እና ትልቁ ቻሌንጅ ግቢ ውስጥ ምግብ ይመስለኛል ከፈተናና ከእንትን ውጪ ማለት ነው። ሁለተኛ ዓመት እያለ እኔ ወደ የምሬን ነው ያማ እንዴት ነው የማልበለው? ይኸውልህ እንዴት ማለት በቃ ይሆናል የምናደርገው አማራጭ የለንም። በቃ እንደውም አንዳንዶቹ እየተደረደሩ ምናምን ነበርና ሁለተኛ ዓመት አስታውሳለሁ። ሁለተኛ ዓመት እያለን ነውና ለአምስት ነበር ነው ሁላችንም ተሰበሰበ። በቃ መጣን፣ በሱ አለን፣ ሱካር አለን። በቃ ውሃ ያን ቀን እንዳጋጣሚ ሌላ ጊዜ ቀርተን ነው የምንሄደው። ላው ከመግባታችን በፊት ምናምን ቀርተን ነው የምንሄደው አዘጋጅተን ምናምን። ያን ቀን ግን አልቀዳንም። ግቢ ውስጥ ያልዞርንበት ቦታ የለም፣ ውሃ የለም። ያው እንደምታውቀው የኛ ግቢ ደግሞ ውሃ በሰዓት ነው የሚመጣው። ምሳ ሰዓት ይመጣል፣ 4 ሰዓት ይመጣል፣ ቁርስ ሰዓት ይመጣል። ከዛ ውጪ ውሃ የለም። ስለዚህ ፈለግን አጣን። ራብ ደግሞ ታውቃለህ አንተ እንኳን እንትን ይቅርና እና መቼም የማረሰው ነው እኔ እንጃ